ሰላም ጋይዝ ደህናችሁ ደህናችሁ። ያው የዛሬ ቪዲዮአችን እስከወጣው ታዩኛላችሁ። ይሄ ሙሉ ለእናንተም ብዬ ነው። እንዴት ልትሉኝ ትችላላችሁ? ያው በዛሬ ቪዲዮ የማሳያችሁ ምንድነው መሰላችሁ የፍሪ ፋየር ዳይመንድ እንዴት ልታገኙት ማለት ያው ያልገባችሁ ሊኖር ይችላል እና ላይክ እና ሰብስክራይብ እንዳትረሱ። ወደ ቪዲዮ እንግባ። ኦኬ ያው እንደምታዩት እዚህ ያለው ኢቨንትስ የሚለው እንገባለን እና ከዛ ወደዚህ ስበን እዚህ እንገባለን። ከዛ እንደምታዩት እዚህ አዳዲስ የወርድ ነገር አይታችሁ ታጥቶናላችሁ ብዬ አስባለሁ እና ይሄን ተዋለን ወደዚህ እንመጣለን። ያው ይሄ ምን ይላል ገና ኢቨንትን ስታርት ኢን 15 ሰዓት ገና ነው እና ለማንኛውም እሱ ምንድነው የሚል 45 ደቂቃ ተጫወቱ ነው የሚለው። ያው እኔ ገና አልተጫወትኩትም ግን ያው 45 ደቂቃ ተጫወት ነው የሚለው። ወደ ሁለተኛው እንሂድ። ኦኬ እዚህም ራሱ ገና አልጀመረም ግን ይሄም ራሱ 5000 ምን ልላችሁ ማለት ደመጅ ነው የሚባለው ደመጅ ነው መስለኝ ማለት 300 ቁጥሩም ይወጣል አይደል? እሱን 5000 ማምጣት አለባችሁ። እሱ ገና ነው አልጀመረም። እንዴት እንደምታመጡት አሳያችኋለሁ። እሺ እሱን ትተን ወደዚህ እንመጣለን። ያው እንደምታዩት እነዚህ ጨርሻለሁ። ያው ተጫውቼዋለሁ። ይሄ ምን ይላል 5 ቢአር ወይ ኤስሲ 5 ከፍሬንድ ጋር ተጫወት ነው የሚለው። ተጫውቼዋለሁ እንደምታዩት ሁሉ ነገር ጨርሻለሁ። ይሄም እንዴት ልታደርጉት ትችላላችሁ? ያው ስፓይደር እኔም ጓደኛ የለኝም ልትሉ ትችላላችሁ። ምን ታደርጋላችሁ? ኖርማል እዚህ ትመጣላችሁ። ስኳድ አረጋችሁ። ስኳድ ካረጋችሁ በኋላ እዚህ ላይ ትከፍታላችሁ። ከሱ ጋር ተስማማላችሁ። ስማኝ አድርጋለሁ ፍሬንድ ተቀብለኝና እንጫወት ትላላችሁ። ግን ምንድነው የሚቀላችሁ? ቢአር ትገባውላና ከጓደኛ ጋር ትገባላ። ያው ከሱ ጋር ምን ተስማማለ ወዲያው ትወርዳላችሁና ወዲያው ትሞታላችሁ። ራንካችሁ ምንም አይሆንም፣ ምንም አይታስብም። እንደምታዩት አይታችኋል። ኖርማል ወዲያው ትጀምራላችሁ። ግን ምን መሰላችሁ ስትወርዱ መስማማት አለባችሁ። ማለት ቢያንስ 1 ኪል ወይ 2 ኪል ወዲያው ወርዳችሁ መሞት አለባችሁ። እንደሱ ወዲያው ይታስብላችኋል። ግን ሲአር ብትገቡ ኤስሲ ማለት ይቀርታ ኤስሲ ስትገቡ ወዲያው ፍጥነት የለውም ማለት ሰዓት ይወስድላችኋል። 15 ደቂቃ ከ15 ደቂቃ ከምትጨርሱ 5 ደቂቃ ከቢአር መጨረስ ይችላልላችሁ። ወደ ሶስተኛው እንሂዳው። ኦኬ እዚህ ላይ ደግሞ ያው የማኪና ሊወርድ ነው መሰለኝ 4 ማይታወቁ ነገር አለው። እሱም ከ15 ሰዓት በኋላ ይታወቃል። እሺ ይሄም ሉት ቦክስ ነው ወስዳችሁ ትሆናላችሁ። ኦኬ እዚህ ላይ ነው ጨርሼዋለሁ። ምን ይላችኋል? 10 ደቂቃ ምንድነው የሚባል መቼም ለማንኛውም እዚህ ላይ ትገባላችሁ። እሺ ነጭ ጨረስኩት። ወዲያው እዚህ ላይ ስትገቡ አሳያችሁማ። ወዲያው እዚህ ላይ እናንተ በነጭ ነው የሚሆን። እዚህ ላይ ስታረጉ ወዲያው ወደ ጨዋታው ነው የሚያስገባችሁ። እናንተ ምን ማድረግ አለባችሁ መሰላችሁ? እኔ ስትጫወቱ ስለጨረስኩት ሊያስገባኝ አይችልም ወይ ደግሞ ነገ ነው ሁለተኛ የሚያስገባኝ። ምን ታደርጋላችሁ መሰላችሁ? ትገባለና ወደ ጨዋታው ወዲያው ሲያስገባ አንተ ምን ማድረግ አለብህ? ዝም ብለህ ስራ ካለ ማለት ዝም ብለህ ትገባለህ፣ ተዋለህ፣ ትቆይታለህ። ደቂቃው ይቆጥራል። ግን ገብተህ ብትወጣ ደቂቃው ይቆጥራል። እሱ ምንድነው የሚለው 10 ደቂቃ ተጫወት ነው የሚለው። ኦኬ መጀመሪያ 10 ደቂቃ፣ ሁለተኛ 20 ደቂቃ፣ ሶስተኛ 35 ደቂቃ፣ አራተኛው እያለ ይቀጥላል። እናንተም ከዚህ ስንት ታገኛላችሁ መሰላችሁ? ዳይመንድ ካተሳሳትኩ 150 እዚህ 150 እዩ። እዚህ ደግሞ 30። ይሄ ሁሉ በዚህ 17 ቀን ወይ ደግሞ በዚህ 13 ቀን ስትሰበስቡት ምን ይመጣላችኋል? ቢያንስ 4500 ነው ወይስ 4300? አያችሁት? ይሄ ሁሉ በየቀኑ ቢያንስ በየቀኑ ካሰበሰብክ በየቀኑ 3000 ትሰበስባለህ። ይሄም ራሱ ማቃት አይችልም። ቢያንስ አንተ ብዙ ማትጫወት ከሆነ ለዳይመንድ ብለህ ትገባለህ። ገብተው ወዲያው ዝም ብለህ ከፍሬንድ ጋር ትጨርሰዋለህ። የደቂቃውን ትጨርሰዋለህ፣ ትወጣለህ። ምንም ይከብድ ነገር የለም። ግን አንተ ስትሪመርስ ወይ ደግሞ ዝም ብለህ ትጫወት ከሆነ ቀላል ነው ላንተ። ይሄ ነው
እና የዛሬ ቪዲዮአችን ይሄን የነበረ። ያው ያልጠቀማችሁ ሊኖር ይችላል፣ የጠቀማችሁ ደግሞ ኮሜንት ላይ በጣም አመሰግናለሁ ስፓይደር ብላችሁ ጻፉልኝ። ላይክን ሰብስክራይብ እንዳትረሳ። ያው አንድ ነገር ሳልነግራችሁ ዛሬ እንደዚህ ፌስ ካም የወጣችሁት ምን መሰላችሁ? ያው ይሄ ነገር በፌስ ካም ካልሆነ ምንም አይሆንም። እኔ በጣም ችግር አለ፣ ስልክ ችግር። ይሄም ራሱ ሌላ ሰው ስልክ አድርጌ ነው ቀርጾ ያለው። በእኔ ስልክ ግን በዚህ ነው፣ ሬድሚ 12 ነው፣ ኖት 12 ነው እና በዚህ አድርጌ ኖርማል ቪዲዮ ቀርጬ ነው የምለቅላችሁ። እናንተ ደግሞ የፈለጋችሁት ጌም ኮሜንት ላይ ጻፉልኝ። እኔ ችግር የለኝም እጫወተዋለሁ። እና ቪዲዮአችን እንደዚህ ነበር። ግን ፌስ ካም መውጣት ያሰብኩት የነበረ 1000 ሰብስክራይብ ሲደርስ ነው። 1000 ሰብስክራይብ ሲደርስ ፌስ ካም ይወጣለሁ ብዬ አስቤው ነበረ። ግን ያው ሁሉ በሷ ፍቃድ ነው። አሁን ነው ፌስ ካም ወጣው ያለችኝ። እና እናንተም ባካችሁ ወይ ቪዲዮ በጣም ላይክም ሰብስክራይብ አድርጉልኝ። በተሻለ ሼር ቢሆንም አድርጉልኝ፣ ቫይራል እንዲወጣ፣ ቫይራል ቪው እንዲወጣ። ያው በጣም አካውንቴ በጣም ትንሽ ነው፣ 45 ሰብስክራይብ ይመስገን ነው። ሁሉ በሷ ፍቃድ ነው እንደዚህ 45 ሰብስክራይብ ያደረሳችኝ። እና ለማንኛውም ቪዲዮ ላተረዝመው አልፈልግም። እንደዚህ ሊቀጥል ከፈለጋችሁ እንድታገዙኝ ከፈለጋችሁ ላይክን ኮሜንት ጻፉልኝ። ይህ ቪዲዮ መፖስት እቀጥላለሁ። ሮቤል ስፓይደር ነበር ከእናንተ ጋር። ሰላም።